የማስተምርበትን ምስጢሩን የሚገልጠውን እግዚአብሔር መንፈስ ቅዱስን ተናጋሪ አንደበትን ለእናንተ ደግሞ ሰሚ ጆሮንና አስተዋይ ልቡናን ያድላችሁ ያድለን። በሁለቱ ሳምንታት ያየናቸው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ካስተማራቸው ትምህርቶች በዋናነት ከሚጠቀሱት ትምህርቶቹ መካከል የተራራ ላይ ስብከት የተባለው ትምህርቱ በውስጡ 9 ንዑሳን ርዕሶች ያሉት ነገር ግን በሕይወታችን ውስጥ በምግባር በሃይማኖት ለውጥ የምናመጣበት በመንፈሳዊ ሕይወታችን ለውጥ የምናመጣባቸው ትምህርቶች ናቸው ስናነሳቸው ነበረው። ሁለቱን ተመልክተናል። የመጀመሪያው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ የተላለፈው ትምህርት ወይም መልእክት ብፁዓን ነዳያን በመንፈስ እስመ ርኅሩ ይእቲ መንግሥተ ሰማያት፣ በመንፈስ ድሆች ሁሉ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና የሚለውን በማቴዎስ ወንጌል ምዕራፍ 5 ቁጥር 3 ላይ ያለውን አንስተን ተነጋግረናል። ባለፈው ሳምንት ደግሞ እንደዚሁ የተራራ ላይ ስብከት ከሆኑት ሁለተኛው ክፍለ ትምህርት የሆነውን ብፁዓን እለ ይላህዩ ጊዜ እስመ እሙንቱ ይትፌስሑ፣ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና የሚለው እዛው በማቴዎስ 5 ቁጥር 4 ላይ ያለውን የጌታችንን ቃል ትምህርት መሰረት አድርገን ተማምረናል። እግዚአብሔር ቢፈቅድ ደግሞ በዛሬው ለዚች ባለችን ጥቂት ደቂቃ የምንማማርበት ርዕስ 3ኛው አንቀጸ ብፁዓን የምንለው የጌታችን ትምህርት ሲሆን እርሱም ብፁዓን የዋሃን እስመ እሙንቱ ይወርሱ ለምድር፣ ብፁዓን የዋሃን እስመ እሙንቱ ይወርሱ ለምድር፣ የዋሆች ብፁዓን ናቸው ምድርን ይወርሳሉና። እስቲ ቃሉን በሉት። የዋሆች ብፁዓን ናቸው ምድርን ይወርሳሉና። ማቴዎስ 5 ቁጥር 5 ላይ የሚገኝ የአንቀጸ ብፁዓን ትምህርት ክፍል 3 የምንማማርበት ርዕስ ይህ ይሆናል። የቃሉ ተናጋሪ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲሆን እነዚህ ትምህርቶች ጌታ በአንቀጸ ብፁዓን የተናገራቸው የብፁዓን ተግባራት በሙሉ የእግዚአብሔር ባህርያት ናቸው። በመንፈስ ድሆች ሁኑ ብለን በመጀመሪያ ያነሳነው ራሱን በመንፈስ ድሃ አድርጎ የሚኖር ራሱን ለፈሪሃ እግዚአብሔር ያስገዛ ትዕቢትን፣ ትምክህትን ከራሱ አርቆ እግዚአብሔርን ሀብት እግዚአብሔርን መጠጊያ አምባ አድርጎ የሚኖር በሙሉ ራሱን በሰው ፊት በእግዚአብሔር ፊት በትህትና ያስገዛ ያ ራሱን ድሃ ያደረገ በመንፈስ ድሃ ያደረገ ተብሎ ይባላል። ይህ እግዚአብሔራዊ ባህሪ ነው። እንዴት እግዚአብሔራዊ ባህሪ ሊሆን ይችላል የመንፈስ ድህነት ብለን ስንል ዓለማትን የፈጠረ ሁሉን የሚመግብ ሁሉን የሚገዛ ሁሉን የሚያሳልፍ እግዚአብሔር ወንድ የሰውን መውደቅ የሰውን ሞት ተመልክቶ አዳም በበደለ በእርሱ ቦታ ገብቶ ራሱን ድሃ አድርጎ በወረት መተኛቱን ለእኛ የሚነገር አይደለም። በወረት መተኛት ብቻ አይደለም፣ እንደ ሕፃናት እያለቀሰ በየጥቂቱ ማደግም ለእኛ የሚነገር